በሶስተኛው ዓመት በመጀመሪያው ሳምንት ላይ ከሰው ዘንድ የተዘነጉ ጥበባትን ከምትገልጥልኝ ጥበብ ጋር የይረር ተራራ ከማዕከላዊ ከሆነው ስፍራ ላይ ተገናኘን። ዛሬ ላይ ለመጀመሪያ ጊዜ ስለምንጀምረው ርዕሰ ጉዳይ ልትነግረኝ ፈልጋ። በጥንት ጊዜ በአንድ ሀገር ውስጥ የሚኖር አንድ ጻድቅ ሰው ነበር። ይህ ሰው በማይታየው ዓለም በኩል በሚካሄደው ሕይወታዊ ልምምድ ወደ ፍጹምነት ደረጃ የደረሰለት የምንለው ሰው ስለነበር በሱ ፊት ተገልጠው የሚመጡ ማንኛውም ተግባሮች የሆኑ ክስተቶች እውነት ነበሩ። በዚህ ምክንያት የጻድቅ ሥራው እሱ ይኖርበት በነበረው ሀገር ሕዝቦች ዘንድ የታወቀ ነበር። ከዕለታት አንድ ቀን ይህ ጻድቅ ሰው እሱ በሕይወት ሳለም ይሁን ከዚህ ዓለም ከተለየ በኋላ ለሰው ልጆች አገልግሎት ሊሰጥ የሚችል አንድ ቤተ መቅደስ ለመስራት አሰበ። ይህንን ሐሳቡን ሲያወጣና ሲያወርድ ብዙ ዓመታት ፈጀበት። በስተመጨረሻም ተሳክቶለት ያሰበውን ቤተ መቅደስ ሠራ። ይህ ቤተ መቅደስ ቀድሞ በማይታየው ክፍል በዚህ ጻድቅ ሰው ሐሳብ ውስጥ የሚገኝ ነበር። በኋላ ግን ይህ ሐሳቡ ግዝፈት አግኝቶ በዚህ በሚታየው ዓለም ላይ ተገልጦ ታየ። ይህ ቢሆንም ግን በተሰራው ቤተ መቅደስና ቀድሞ በሰውየው አእምሮ በነበረው ሐሳብ መካከል የነበረው ግንኙነት አልጠፋም። ይህ ከሆነ ከተወሰነ ዓመታት በኋላ ቤተ መቅደሱ በዚህ በሚታየው ዓለም ላይ የሰራውን ሰው ሐሳብ በመተው በራሱ ሐሳብ መኖር ጀመረ። ቤተ መቅደሱም እንዴት ለሰው ልጆች የተሻለ አገልግሎት ሊሰጥ እንደሚችልና ራሱን ለረጅም ዘመናት ማቆየት የሚችልበትን መንገድ በራሱ ያስብ ጀመር። በዚህ ሁኔታ ሁለቱ ሐሳቦች በሚታየው ዓለም ላይ በአንድነት ይጓዙ ጀመር። በኋላ ላይ ግን በሁለቱ ሐሳቦች መካከል አለመግባባት እየተፈጠረ መጣ። ቤተ መቅደሱ በራሱ ብዙ ሐሳብና ፍላጎቶች ቢኖሩትም ይህንን ፍላጎቱንና ሐሳቡን ተግባራዊ እንዳያደርግ ቤተ መቅደሱን የሰራው ሰው ሐሳብ ይገድበው ጀመር። ቤተ መቅደሱን የሰራው ሰው በበኩሉ የሰራውን ቤተ መቅደስ እንደሱ ፍላጎትና ሐሳብ እንዲሆን ሲያስብ የቤተ መቅደሱ የግል ሐሳብ እየገደበው ተቸገረ። የሚገርም ታሪክ ነው። መጨረሻው ምን ይሆን አልኳት። የነገረችን ታሪክ በሰው ልጆች ሕይወት ውስጥ ምን ሊሆን እንደሚችል ሳስበው አስገረሙኝ። በኋላ ላይ ሰውየው የሰራውን ቤተ መቅደስ እንዳሰበው እንዳልሆነለት ሲያውቅ ሊያፈርሰውና ይህንን ቤተ መቅደስ የመስራት ሐሳቡንም በዛው ሊተወው ፈለገ። ቤተ መቅደሱን በበኩሉ የራሱን ሐሳብ እርግፍ አድርጎ ትቶ የሰራውን ሰው ሐሳብ ብቻ መኖር ፈለገ። ነገር ግን የሰራው ሰው ሐሳብ ምን እንደሆነ ለጊዜው ሊረዳው አልቻለም። ይህ ቢሆንም ግን በሱ ዘንድ በሚገኘው ሐሳብ መትጋቱን በመተው በማይታየው ዓለም ከሚገኘውና በሰውየው አእምሮ ካለው እውነት ጋር ትስስር ለመፍጠር የሚያስችለውን ሂደት መከተል ጀመረ። ይህ ነው እንግዲህ እኛ በማይታየው ዓለም የሚደረግ ሕይወታዊ ልምምድ እምንለው አለችኝ። ገብቶኛል። ስለዚህ የሰው ልጅ በራሱ ሐሳብ ሳይሆን በጥቅል ሰው ሆኖ በተፈጠረበት ሐሳብ ላይ የሚተጋ ሆኖ ሲገኝ ነው ማለት ነው በሐሳብ የማይታየው ዓለም የሚደረግ ሕይወታዊ ልምምድ ኖረ የምንለው አልኳት። ትክክል። አንተ እንዳልከው እያንዳንዱ ፍጥረት ወደዚህ ምድር ሲመጣ በጥቅሉ ወደዚህ ምድር የመጣበት ሐሳብ በማይታየው ክፍል ይገኛል። በሌላ በኩል ሰው ወደ ታላቅ ክብር ይወጣ ዘንድ ነፃነትና ድል የተሰጠው እንደመሆኑ የራሱ የሚለው ሐሳብ አለው። ይህ ቢሆንም ግን አብዛኛውን ዕድሜውን ጊዜውን የሚያጠፋው የራሱን ሐሳብ በዚህ በሚታየው ዓለም ሲያወጣና ሲያወርድ ነው። ይህ ማለት በጥቅሉ በማይታየው ዓለም ምንም አይነት ሕይወታዊ ልምምድ አይደረግም እንደማለት ነው። ሰው እንዴት በራሱ ሐሳብ መጥቶ በማይታየው ዓለም ከሚገኝ ሐሳብ መድረስ ይቻለዋል? ይህ በሐሳብ በኩል የሚከናወን ምዕራዊ ዑደት ነው። ለዛሬ ስለ ሐሳብ ይህን ይላል። ከገባህ ይበቃሃል። የቀረውን በሌላ ጊዜ እንነጋገርበታለን ብላ ከተቀመጠችበት ተነስታ ቆመች።